present past perfect ምናምን ማወቅ አይጠበቅባችሁም በቃ ይሄ ነው ያ ነገር የለውም ኤስ መጨመር እኔ ዋሻለው what's going on guys and welcome to Maraki English with Abby once again እንዴት ናችሁልኝ ሰላም ነው ይሄን ሰሞን የጠፋው አቃለው እና የጠፋውበት ምክንያት ምንድነው የበለጠ እናንተን ለመርዳት በምን አይነት መልኩ ቢማሩ ይሻላል እንዴት አድርጌ ላቀልላቸው እችላለሁ ብዬ በጣም በቃ ወደ ውስጥ በማሰብ ጊዜ ወስደው ሜዲቴት አድርገው በአዲስ መንገድ ለመምጣት በማድረገው ሙከራ ውስጥ ነበር I hope አሁንም ይዤላችሁ የመጣሁት ነገር እንደዛ አይነት ነገር ነው ብዬ አስባለሁ እንደምታውቁት የብዙዎቻችሁ ችግር ቤዚክ የሆኑ ግራመሮች ናቸው አይደል ቴንሶች ምናምኖች ናቸው so እነሱ traditionally ከዚህ በፊት በተማራችሁበት መልኩ ሳይሆን ባቋራጭ በቃ እንደዚህ ነው የሚባለው ብቻ ያልኩኝ በጣም አቅልዬ ማለት ነው ከዛ ደግሞ በመቀጠል እጅግ በጣም ብዙ ዳያሎጎች ሰጥቻችሁ እስኪ እንደዚህ በል እስኪ እንደዛ በል ያልኳችሁ ማለት ስራም የሰራችሁ ምንም እያረጋችሁ ምንም ሁኔታ ውስጥ ሆናችሁ እየመለሳችሁ ይሄ ነገር አይምሯችሁ ውስጥ የምታስቀሩበትን መንገድ ለመፍጠር በማድረገው ጥረት ይሄን ትምህርት ይላችሁ መጥቻለሁ ማለት ነው ይሄን ርዕስ አቋራጭ አንድ አቋራጭ ሁለት እያለን 8 ፓርቶች ይኖሩታል because grammar ላይ በዋነኝነት ፓርት ያላቸው ነገሮች tense ነው ዋናው ነገር tense ደግሞ እንዳለ 12ቱም ቴንሶች ሳይሆኑ አንድ 8ቱን በደንብ ካወቃችኋቸው ሌሎች ነገሮች በሙሉ ቀላል ነው የሚሆኑላችሁ እየቀለቃቀልን ምናምን ያደረግን እንማራለን ማለት ነው so ይሄ ቪዲዮ ለማን ነው ካላችሁኝ ጀማሪ መሆናችሁ ትንሽ ደግሞ ከፍ ብላችሁ ግራመር ላይ ግን በቃ የማይመጣላችሁ ሰዎች አላችኋል do does did when have been has been ምናምን እሱ ነገር የማይመጣላችሁ ሰዎችን ለመጨረሻ ጊዜ ነገር ለመቅረፍ ከዚህ በፊት ብዙ ቪዲዮ ሰርቼበታለሁ ለመጨረሻ ጊዜ በመቅረፍ ይሄንን ቪዲዮ ይዤላችሁ መጥቻለሁ ማለት ነው ዛሬ ሀብለን እንጀምራለን ቪዲዮውን ይዩት በጣም ኤንጌጂንግ የሆነ ነው የሚያዋራችሁ ነው የተሳተፋችሁ ከኔ ጋር አብረን እንቀጥል ማለት ነው እንጀምር ኦኬ ያው እንደምታውቁት በዋነኝነት በቋንቋ ላይ ቴንስ የሚባል ነገር አስፈላጊ ነገር ነው አይደል ቴንስ ማለት ነው በአማርኛ እያንዳንዱ ቃል ጊዜ ያዝላ ነው የምትራመደው ስላችሁ ነገ ከነገ ወዲያ ያሳልላችሁ ብቻ ወደፊት ይሁን ወደ ኋላ ይሁን አሁን ይሁን ታውቃላችሁ ለምሳሌ አንድ ሰው ደውለው እመጣለሁ ካለ መቼ ነው የሚመጣው ወደፊት ነው የሚመጣው እየመጣው ነው ካለ መቼ ነው የሚመጣው አሁን እየመጣ ነው ያለው በአሁኑ ሰዓት የተካሄደች ነች ያለችው መጥቻለሁ ካለ ኦሬዲ ደርሷል እየመጣው ነበረ እነዚህ ቃላቶች እያንዳንዳቸው ጊዜ ተሸክመው ነው የሚራመዱት አይደል ያሳዩዋችኋል መቼ እንደሆነ in English ይሄ ነገር tense ይባላል አንድ ነገር መቼ ነው የሚካሄደው የሚለው ነገር የሚነግራችሁ ጊዜ ተሸካሚ ቃል ብላችሁ መጠቀም ትችላላችሁ so ከነሱ ዛሬ አንደኛውን ተርትረን እናየዋለን እሱ simple present tense ይባላል ኦኬ ስሙን ወቁት እንጂ እንደዚህ ያልኩኝ አዛላረጋችሁ ማወቅም አይጠበቅባችሁ እናንተ አስተማሪ ሳይሆናችሁ simple present past perfect ምናምን አይታወቅባችሁ ማወቅ አይጠበቅባችሁ ይሄንን terminologies ወይም jargons ይባላሉ ይሄ የሙያ ቃላቶች jargons ይባላሉ እነዚህ ማወቅ አይጠበቅባችሁ ግን ያው መናገር ሳለብኝ ነግራችኋለሁ ከዛ ደግሞ ወደ ሰውኛ ቋንቋ ቀይረዋለሁ simple present tense ይውታል ኦኬ እንዳትጠሉት simple present ይባላል እና ይሄ የሚያወራው ምንድነው ደጋግመን የምናረጋው ነገር ደጋግመን ስትል ምን ማለት ፈልገ ነው ጥርስ መቦረሽ አዎ የሚደጋገም ነው በፊትም አሁንም ነገም የማረጋው ነገር ነው ሻወር መውሰድ አንድ አይነት ኳስ መጫወት ወይ ስፖርት መስራት አዎ ግን ልክ እንደ ጥርስ መቦረሽ በየቀኑ አታረጉትም maybe በግ ማረድ ወይ በዓል ማክበር በአመት 3 ነው የሚደረገው ግን ተደጋግሞ ነው የሚደረገው የዓለም ዋንጫ ማየት በ4 አመት አንዴ ነው የሚካሄደው ግን ተደጋግሞ ነው የሚካሄደው ይሄ ማለት በየቀኑ ማርጉት በየሳምንቱ ማርጉት በየአመቱ ማርጉት በየመቶም አመቱ አርጉት ምትደጋግሙት ነገር ከሆነ simple present tense የሚለው ነገር ውስጥ ይገባል ማለት ነው ኦኬ ይሄ simple present አሁን ማስተምራችሁ ትምህርት እንደዚህ ደጋግመን የምናረጋው ነገር ስለዚህ ይሄን ነገር ስናወራ እንዴት ነው የምናወራው ለምሳሌ እሰራለሁ ስል እንዴት ነው የምለው ቀላል ቃል ነው የምጠቀመው እሰራለሁ ደጋግሜ ነው የምሰራው ስለዚህ ምን ላለኝ I work ላለሁ አለቅ ምንም ነገር የለውም ቀላል ነው ሰውየው ይገባል ከዛ ድርጊቱ ይገባል I work እሰራለሁ አለቀ ሰያሶ ባወራስ you ኮንም ምን ላለኝ አንተ ትሰራለህ በሉኝ የከበደ ነው የሚመጣው ስለዚህ ገና ካሁኑ ያወራችሁ የምትሄዱ ይሻላል እሺ የከበደ ነው የሚመጣው ኔጌቲቭ ፖዚቲቭ አደረገዋለሁ ምናምን ስለዚህ አንተ ትሰራለህ በሉኝ
you work ቶሎ እናፍጥነው እሺ እነሱ ይሰራሉ በሉኝ they work እኛ እንሰራለን በሉኝ we work good we work ግን እሷ ምናምን ከሆነ ወይ he she ና it ከሆነ እሱ he she እሷ እና it ደግሞ ከሰው ውጭ ያሉ ነገሮች የምትጠቀሙ ከሆነ ምን መጨመር ይኖርባችኋል s ድምጽ መጨመር ይኖርባችኋል በቃ እሺ ይሄን ነው የምነግራችሁ so እኔ I work ካልኩኝ she ሲሆን she works s መጨመር ይኖርባችኋል መጨረሻ ላይ okay she works እስኪ በሉት she works very good he ከሆነ he works it ከሆነ it works እቃው ይሰራል ስትሉ does your phone work yes it works አዎ ይሰራል ስለዚህ ምን ተማርናው ፖዚቲቭ አረፍተ ነገር መስራት ተማርን ደጋግመን የምናወራው ነገር ሲሆን I you we they ከሆነ ዝም ብለን ሰውየውን አስገብተን ድርጊቱን እናስገባዋለን ግን he she it ከሆነ ምን ማስገባት ይኖርብናል s ምትለዋን ድምጽ መጨመር ይኖርብናል አለቅ እስኪ ቶሎ እሷ ትነዳለች በሉኝ እሷ ትነዳለች ቶሎ በሏ she drives yeah she drives very good nice she drives እነዳለሁ በሉኝ I drive very good s የለም okay አንተ ታነባለህ በሉኝ let's go እሱ ያነባል በሉኝ እኛ እናወራለን በሉኝ we speak good እሷ ታወራለች በሉኝ she speaks perfect በጣም አሪፍ nice ጥሩ አይደል ስለዚህ ምንድነው ያደረግነው እዚህ ጋር I you we they ካሉ I you we they ካለ ድርጊቱን እናስገባለን he she it ካሉ ምን አስገባለን ድርጊቱን አስገብተን s ማስገባታችን እንዳይረሳ ማለት ነው ይሄ አዎንታዊ አረፍተ ነገር ይባላል ወይ ይሆናል የሚል ነው አይደል አይሆንም ስንልስ ለምሳሌ አያደርግም ምናምን ስንል ምንድነው የምታደርጉት እኔ አያደርግም ስትሉ I don't ብላችሁ ነው የምታወሩት okay so እንደ ቅድሙ እናንሰራም በሉኝ ቶሎ I don't work very good nice አንተ አትሰራም በሉኝ you don't work አንበሳ don't ማስገባት I don't care ይባላል እነሱ አይሰሩም በሉኝ they don't work very good እኛ አንሰራም በሉኝ we don't work very good እዚህ ጋር ደግሞ he she it ደግሞ ከሆነ ምንድነው መሆን ያለበት doesn't ነው የምታስገቡት ከዛ እሷ ትጠፋለች ቅድም ትሰራለች ስል ምን ነበር ያልኩትኝ she works ነው ያልኩትኝ አይደለ she works አይደል she works አሁን she ትሉና doesn't ታስገቡና work ላይ s ትጠፋና she doesn't work ነው የሚሆነው በቃ ኦኬ እሷ ጠፍታ doesn't ታስገባላችሁ s ይጠፋል doesn't ይገባል ምን ይጠፋል s ይጠፋል ምን ይገባል doesn't ይገባል ምን ይጠፋል s ይጠፋል ከዛ ምን ይገባል doesn't ይገባል ስለዚህ እሱ አይረዳም በሉኝ እስኪ he doesn't understand very good he doesn't understand እኔ አልረዳም በሉኝ I don't understand ተግባባን እንመለስ እስኪ አሁን አተረፍተ ነገር ነው የምንሰራው እኔ እረዳለሁ በሉኝ እኔ እረዳለሁ I understand good I understand እሱ ይረዳል he understands s መግባት አለባት okay he understands እስኪ በሉኝ he understands good እሱ አይረዳም he doesn't s አይገባም he doesn't understand እኔ አልረዳም I don't understand very good እዚህ ጋር ትንሽ ቆም እንበልና ትንሽ የተለያየ ቃል ይሰጠውኝ ፕራክቲስ ያስደረጋችሁና ከዛ ጥያቄ ጋር እንገባለን ከዛ ንግግር እንጀምራለን እዚሁ ንግግር እንጀምራለን okay እኔ እጸልያለሁ በሉኝ I pray አይደል መጸለይ pray ነው I pray እሱ ይጸልያል በሉኝ he prays s መግባት አለባት he prays እስኪ he prays very good እሱ አይጸልይም he doesn't pray እኔ አልጸልይም I don't pray okay nice አሁን ቅልቅል ላደርግባችሁ ነው አንድ በትክክል እየሰጣችሁና ከዛ ቅልቅል አደርገዋለሁ okay እኔ እጠጣለሁ በሉኝ
I drink. እኔ አልጠጣም። ፈጠን I don't drink. እሱ አይጠጣም። He doesn't drink. ካይጠጣ የሚጀመርኩትኝ እንደዛ ነው። He doesn't drink. እሱ ይጠጣል። He drinks. እየገባችሁ ነው አይደል? አሪፍ እየሆነ ነው አይደል? እየበዛ ይመጣል። አሁን ጥያቄ ውስጥ እገባለሁ ምናምን እየበዛ ይመጣል። እቺ መጀመሪያ ቆፍጥን አድርጋችሁ ያዝ አድርጉልኝ እሺ ባካችሁ። በቃ ይሄ ነው፣ ያ ነገር የለውም። ኤስ መጨመር፣ ከዛ ኔጌቲቭ ሲሆን ዳዝንት ማስገባት፣ እዚህ ጋር ቃሉ ማስገባት፣ ከዛ ዶንት ማስገባት። በቃ በጣም ቀላል ነው። እስኪ ቀስ ብላችሁ አሁን እጽፋለሁ በሉኝ። I write. Good. አልጽፍም። I don't write. እሱ ይጽፋል። He writes. እሱ አይጽፍም። He doesn't write. ተግባባል? ቆንጆ። ይኸውላችሁ ግን ይሄ ችግሩ ምንድን ነው? ብዙ ጊዜ ኢቭን ማስተምራቸው ጎበዝ የሆኑ ሰዎች ስንት ነገር እያወሩ ዳዝንትና ማስገባት ልምጥ ያደርጋቸዋል። በቃ ያጃልጣቸውና she don't write ይላሉ። አይባልም። she doesn't write ነው የሚባለው። ህጉ ነው። ኦኬ she don't write አይባልም። ሶ እቺ ለማድረግ ፈጠን ያልኩኝ ደግሞ ስጠይቃችሁ ቶቶ ትመሰላችሁ ማለት ነው። አያነብም። He doesn't read. አላነብም። I don't read. ያነባል። He reads. አነባለሁ። I read. Very good. አይበላም። He doesn't eat. ይበላል። He eats. ትበላለች። She eats. እበላለሁ። I eat. አልበላም። I don't eat. እሷ አይበላም። He doesn't eat. Very good. አትሰራም እሷ። She doesn't work. እሷ አይሰራም። He doesn't work. እሷ ትሰራለች። She works. እሱ ይሰራል። He works. እኔ እሰራለሁ። I work. እኔ አልሰራም። I don't work. እኛ አንሰራም። We don't work. እነሱ አይሰሩም። They don't work. እነሱ ይሰራሉ። They work. እሷ ትሰራለች። She works. እሱ አይሰራም። He doesn't work. እንደዚህ ያደረጋችሁ ፕራክቲስ አድርጋችሁ ይሄንን ቶሎ ከመለሳችሁልኝ ፖዚቲቭ ገብቷችኋል ማለት ነው። በቃ አረፍተ ነገር ጨረስን። ኦኬ አሁን ወደ ጥያቄ ጋር እንመጣለን። ጥያቄ ጋር ስመጡ ደግሞ ይኸውላችሁ ትሰራለህ፣ ይሰራሉ ምናምን ማለት ሲፈልጉ do you ብላችሁ ነው የምትጠይቁት። ኦኬ ትሰራለህ ስትሉኝ do you work ትሉኛላችሁ። አለቀ። ኦኬ do you work እስኪ ወሉኝ do you work እስኪ ታነባለህ Do you read? Very good. Nice. ትጸልያለህ? Do you pray? አለቀ አይደል? በዚህ ፋንታ በዩ ፋንታ ዊም ከሆነ እኛ እንደዚህ እናደርጋለን ስትሉ do we ታላችሁ። እነሱ ያደርጋሉ ስትሉ do they ታላችሁ። እኔ ያደርጋለሁ ስትሉ do I ብላችሁ መጠቀም ትችላላችሁ ማለት ነው። አሁን ችግሩ ምንድነው? ብዙዎቻችሁ do you ብላችሁ ትለምዱትና do I ሲመጣ ይመጣባችኋል። አይወጣላችሁ። do I በሉኝ ፈታ በሉና do I ሳይሆን do I good እስኪ እኔ እበላለሁ በሉኝ do I eat good do I eat very good እነሱ ይሰራሉ do they work በሉት do they work good እኛ እንግሊዝኛ እንናገራለን በሉኝ do we speak English perfect ይሄ አዎንታዊ ጥያቄ ነው። ይሄ ኔጌቲቭ ስታረጉት ምን ታረጋላችሁ እንዴ? እኔ አንተ መጀመሪያ ታረጋለህ ሲሆን do you ነው አይደል? አታረግም ወይ ደግሞ ሲሆን don't you ነው የምትወኝ። don't you ወይ ደግሞ እነሱ don't you ይሉታል። don't you ብላችሁ ብትማሩ ገና ካሁኑ አሪፍ እሳት የሆነ እንግሊዘኛ። don't you በሉኝ አንበሳ። do you በሉኝ አንበሳ። do you ማለት ታረጋለህ ወይ? don't you ማለት አታረግም ወይ? ለምሳሌ እንግሊዘኛ አትናገርም በሉኝ don't you speak English? Don't you speak English? Good. እንግሊዝኛ ትናገራለህ በሉኝ Do you speak English? Very good. Nice. አታነብም እንዴ በሉኝ Don't you read? Good. Nice. ታነባለህ Do you read? Very good. Nice. እኔ አላነብም እንዴ በሉኝ ራሳችሁ ነው የምትጠይቁት። እኔ አላነብም በሉኝ Don't I read? Don't I read? Don't I read? Very good. Nice. እኔ አላነብም ስትሉ don't I read ያላችሁ ነው። Okay? Don't I read? Don't I read? እኔ አነባለሁ በሉኝ Do I read? Very good. Do I read? እኔ ዋሻለሁ በሉኝ እኔ ዋሻለሁ Do I lie?
Do I lie? እኔ ዋሻለሁ? Do I lie? Teacher, do I lie? What else? እኔ እሰርቃለሁ በሉኝ። Do I steal? መስረቅ steal ነው። Okay? Do I steal? Very good. አላረግም ደግሞ ከሆነ እኔ አልሰራም በሉኝ። Don't I work? እኔ አንተን አረዳህም? Don't I help you? Don't I help you? ተግባባን? Very good. So do I ይሆናል ወይ ነው? Don't I አይሆንም ወይ ነው? Do you ታረጋለህ ወይ ነው? Don't you አታረግም ወይ ነው? Do we እኛ እናረጋለን ወይ ነው? Don't we እኛ አናረግም እያልን ነው። Do they እነሱ ያረጋሉ ብለን እየጠየቅን ነው። Don't they እነሱ አያረጉም ብለን እየጠየቅን ነው ማለት ነው። ተግባባን? በጣም ቆንጆ፣ በጣም ቆንጆ። አሁን ደግሞ እየሰፋ ነው የሚመጣው። ታዩታላችሁ። አሁን ፖዚቲቭ አረፍተ ነገር፣ ኔጌቲቭ አረፍተ ነገር፣ ኔጌቲቭ ጥያቄ፣ ፖዚቲቭ ጥያቄ ያደረኩኝ ግራ ላጋባችሁ ነው። ሰው እኔ ጋር ሁኑ። በጣም ቀላል ነው። እባካችሁን እኔ ጋር ሁኑ። This video is going to change your English forever። በእውነት እስከ መጨረሻ ነው እንግሊዝኛችሁ የሚቀየርላችሁ። እሺ፣ አንድ አራቴ ብቻ ይቺ ቪዲዮ ማየት ነው የሚጠበቅባችሁ። አይዟችሁ። እሺ፣ አሁን እዚህ ጋር እንምጣ። he she it ከሆነስ አሁን እሷ ታረጋለች እሷ አታረግም ብዬ ስጠይቅ እንዴት ነው የምጠይቀው? እሷ ታረጋለች ብላችሁ ስጠይቁ ዳዝ ሺ ታላችሁ። ኦኬ he she it ከሆነ ዳዝ ነው የምትጠቀሙት እና እሷ እንደዚህ ታረጋለች ስትሉ ዳዝ ሺ ብላችሁ ድርጊቱን ማስገባት ነው። ለምሳሌ እሷ ትሰራለች በሉኝ። ዳዝ ሺ ወርክ። አያችሁት? ዳዝ ሺ ወርክ። ኦኬ አንተ ትሰራለህ በሉኝ። ቅድም ነበር ያልኳችሁ። አንተ ሲሆን ምንድን ነው የሚባለው ብያችኋለሁ። ዱ ዩ ነው አይደለ? ስለዚህ ዱ ዩ ወርክ አይደል? ዱ ዩ ወርክ። ናይስ። ዱ ዩ ወርክ። እሷ ትሰራለች። ዳዝ ሺ ወርክ። ቬሪ ጉድ። እስኪ እንመለስና መጀመሪያ እሰራለሁ በሉኝ። እኔ እሰራለሁ በሉኝ። አይ ወርክ። ትሰራለች። ሺ ወርክስ። አይ ወርክ። ሺ ወርክስ። ጉድ። አልሰራም በሉኝ። አይ ዶንት ወርክ። አይ ዶንት ወርክ። እሷ አትሰራም። She doesn't work. She doesn't work. Okay? She doesn't work. Good. ትሰራለህ አንተ? Do you work? Do you work? አንተ አትሰራም? ምን ተባብለን ነበር አሁን? Don't you work? Don't you work? Don't you work? Very good. እሷ ትሰራለች? ቀስ እያልኩኝ ነው። ከዚህ በላይ ላድርገው። Does she work? Does she work? አንድ ብቻ ቀረችኝ። አንድ ብቻ ቀረችኝ። እሷ አትሰራም ለማስፈልጉም ታላችሁ doesn't she work ትሉኛላችሁ ማለት ነው። doesn't she work? እስኪ doesn't she work? doesn't she work? ስለዚህ does she? doesn't she? ታረጋለች አታረገም። እሱ ያረጋል አያረግም? does he? doesn't he? ለምሳሌ እሱ አያነብም እንዴ በሉኝ። doesn't he read? doesn't he read? nice. እሱ ያነባል በሉኝ። does he read? does he read? እስኪ does he read? አሁን ድጋሚ አራቱንም እንስራቸው። አነባለሁ። I read. አላነብም። I don't read. I don't read. እሱ ያነባል። He reads. He reads. እሱ አያነብም። He doesn't read. He doesn't read. Good. እኔ አነባለሁ። Do I read? Do I read? እኔ አላነብም። Don't I read? Don't I read? Good. እሱ ያነባል። ጥያቄ Does he read? Does he read? እሱ አያነብም። Doesn't he read? Doesn't he read? በቃ ይሄ ነው በቃ ማየት ያለባቸው። አይደል? እዚህ ጋር ጽፍ አረጋለሁ አላረግም፣ ያረጋል አያረግም አይደል? ተግባባን? ይሄን ቪዲዮ 1 2 3 ብታዩት እንዳልኩትኝ የእውነት እንግሊዝኛችሁን ለመጨረሻ ድረስ ጊዜ ነው የሚቀይርላችሁ። በደንብ በጥሞና እየሰማችሁ እዚህ ጋር ከመጣን አሁን ወደ ንግግር እንዴት ነው የሚመጣው የሚለው ነገር እናያለን። ወደ ንግግር እንዴት ነው የሚመጣው እንጠይቃችሁን ተውቶ ለመለሱልኝ። ትሰራለህ እንዴ? Do you work? አዎ፣ አይ አልሰራም።
No, I don't work. ለምንድን ነው የማትሰራው? Why don't you work? Why don't you work? Why don't you work? Good. ምክንያቱም ተማሪ ነኝ. Because I am a student. I am a student. Good. ሚስትህ ትሰራለች? Does your wife work? አይ እሷም አትሰራም. No, she doesn't work. No, she doesn't work. Good, nice. ለምንድን ነው እሷ የማትሰራው? Why doesn't she work? Why doesn't she work? ምክንያቱም ልጆቻችንን ታሳድጋለች. Because ማሳደግ ምንድን ነው? ማሳደግ raise ነው. Okay? ምን ይገባል ሺ ሲሆን ብያቸዋለሁ? S ይገባል. Because she raises our children. Because she raises our children. ምክንያቱም ልጆቻችንን ታሳድጋለች. Okay? Okay. የት ነው እሷ የምትኖረው? Where does she live? Where does she live? Good. አዲስ አበባ ውስጥ ነው የምትኖረው. She lives in Addis. She lives in Addis. አንተ የት ነው የምትኖረው? Where do you live? Good. እኔም አዲስ አበባ ነው የምኖረው. I live in Addis too. ቱ የገባችው እኔም የሚለው ነገር ለማሳየት ነው አይደል? I live in Addis too. ቻይንኛ ትናገራለህ? Do you speak Chinese? አይ አልናገርም. No, I don't speak Chinese. ለምንድን ነው ቻይንኛ የማትናገረው? Why don't you speak Chinese? ምክንያቱም እኔ ቻይና ውስጥ አልኖርም. Because I don't live in China. የት ነው የምኖረው? Where do you live? ነግሬሃለሁ አዲስ አበባ ነው የምኖረው. I told you I live in Addis. እንዴት ነው ንግግር እስገባን? ምን ይመስላችኋል? I think this is good. በጣም አሪፍ አፕሮች ነው ብዬ አስባለሁ. እንደዚህ ያደረኩኝ ፕሬዘንት ፓስት ምናምን ያደረኩኝ እያንዳንዷን ትምህርት እንደዚህ ፈትፈቼ አመጣላችኋለሁ። ምን ያክል ላገኛችሁ ንገሩኝ። ኦኬ ምን ያክል ላገኛችሁ ንገሩኝ። this is it like ኮርስ የሚሆነው እንደዚህ ነው። ታክሲ ውስጥ ብትሄዱ ምንም ውስጥ ብትሆኑ ብዙ ጭንቀት ያለባችሁ አውቃለሁ። መስማቱ ብቻ ዋጋ ስለሌለው እንደዚህ እየተነጋገርን በቻልኩት መጠን ላግዛችሁ ብዬ ነው ይሄን ነገር ያመጣሁላችሁ። ይሄ ቪዲዮ ለምትወዷቸው ሰዎች በሙሉ ሼር አድርጉላቸው። እባክህን እስኪ እቺ ነገር ሞክራት ብላችሁ ሼር አድርጉላቸው። ማለት ሰው እንደዚህ ያሉትን ነገሮች አያውቋቸውም። እነዚህ ግራማቲካል ህጎቹን አያውቋቸውም። በደመ ነፍስ ነው ዝም ብሎ የሚወራው እንጂ አያውቋቸውም። አድቫንስ እየሆነ ይመጣል። ኢቭን አሁን ራሱ እንደምታዩት ቅልቅል ሲል ትንሽ ወሰድ የሚያደርግ ነገር ይኖረዋል። በተለይ ጀማሪዎች አዲስ ተስፋ ነው ይዤላቸው የመጣሁት። ሰው ባካችሁን ተጠቀሙበት። በሚቀጥለው እስክንገናኝ ቪዲዮ ድረስ እቺን ነገር አርጋችሁ ውሰዷት። አቋራጭ ትምህርታችን እንደዚህ ትመስላለች። ኢንጆይ ኢት። ላይክ፣ ሰብስክራይብ፣ ሼር ማድረግም እንዳይረሳ እንግዲህ አደራችሁ።